ቤተሰብ ትናንት ብሩኬ ልጅ ላሳድግበት ተይኝ ያለበትን ፓርቲ የሰማችሁ ሰዎች ወየ በሉኝ። እኔ እኮ አልሰማሁም። እኔ እንደዛ የተባለበትን ፓርቲ አልሰማሁም ብዬስ በከራከራቸው ተይ ሃይሚ ከብሩኬ ጎን እሆናለሁ ብለሽ ነበረ። በብሩኬ በሚፈጠሩ ነገሮች ሁሉ ካንተ ጎን እሆናለሁ አለውልህ ችግር የለም አብሽር ብለሹ ነበረ። ለምንድን ነው አሁን የካድሽው ምናምን ብዬ ቪዲዮ ሰርቼ እንዴ ብሩኬ እኮ ልጅ ላሳድግበት ተውኝ ምናምን ብሏል። እንዴት ነው እንደዛ ሲል እሷ ከጎኑ ልትሆን የምትችለው ምናምን አላችሁኝ። እኔ አልሰማሁም። እኔ እንደዛ የተባለበትን ፓርት አልሰማሁም። የቱ ጋር ነው ያለው? እንደዛ የተባለበት ፓርት የቱ ጋር ነው ያለው? ንገሩኝ ቤተሰብ። እኔ እንደዛ አላሰብኩም። እግዚአብሔርን ነው የምላችሁ። እንደዛ የሚባል ነገር አላሰብኩም በጭራሽ ማለት ነውና ምንድነው ማርያም እንዳይሆን ችግሩ የብሩኬ ችግር ምንድነው? ንገሩኝ፣ አስረዱኝ በስነ ስርዓት። እኔ ብሩኬ እንደዚህ ብሏል የሚለውን ነገር ምንም ላምን አልችልም። ብሩኬ እንደዚህም አያደርግም ብዬ ነው የማስበው እንደኔ ማለት ነው። ሃይሚና ብሩኬ እንግዲህ እዩ ገና ብዙ ነገሮችን ታረግባቸዋለች። ሃይሚና ብሩኬ እንዲጣሉ እንዳይስማሙ ምናምን የሆነ የምታረግበት ነገር ሊኖር ይችላል። ስለዚህ ከቡታጀራ መራቅ አለባቸው። ለምንድነው ወደ አዲስ አበባ መምጣት የማይፈልጉት? እግዚአብሔርን ወደ አዲስ አበባ መምጣት የማይፈልጉበት ምክንያት ለምን እንደሆነ አላውቅም። ለምንድነው የሚመጡት ወደዚህ አዲስ አበባ መጥተው? ለምንድነው ቤታቸው የማይቀመጡት? አንድ ወር ሊሆናቸው እኮ ነው እዛ ጋር ሆነው ነገር ዛሬ ኝኝኝኝ ነገ ኝኝኝኝ ዛሬ ኝኝኝኝ ነገ ኝኝኝ። ምንድነው እንደዚህ የምታደርጉት? ውሳኔያችሁን በስነ ስርዓት አድርጉና ወደ ቤታችሁ ተመለሱ። በቃ እንዴ እስከ መቼ ነው እሱ ጋር ኝኝኝኝ ልቀጥሉ የምትችሉት? አረ በጣም ነው የሚደብረው። ማርያምን በጣም ይደብራል። በጣም ሸም የሆነ ነገር ነውና ፕሊስ ማድረግ ያለባችሁን ነገር አስተካክሉ። እንደኔ ሃይሚና ብሩኬ ወደ አዲስ አበባ መጥተው አዲስ አበባ ላይ ሃይሚም ተረጋግታ ምናምን ቤተሰብ ገብተውበት እነ ሙሽዬ ምናምን ገብተውበት እነ መሌ እነ ሀብቴ ምናምን ግዴታ ገብተውበት እዛም በኋላ ዲኤንኤው አዲስ አበባ ላይ ተደርጎ እርግጠኛ ከሆነ እሺ። ብሩኬ ግን እዛ ላይ በተመረመረ በፌክ ዲኤንኤ በፌክ ምርመራ በተወሰደበት ማቴሪያል ተመርምሮ ያንተ ልጅ ነው ስትባል እንዴት ባንዴ ልታምን ቻልክ? አልገባኝም። ብሩኬ ባንዴ ሊያምንበት የቻለው ምክንያት ለምንድን ነው? እንዴት አመነ? ለምንድን ነው ያመነ የሚለው ነገር በጣም ጥያቄ ነው። በጣም ከሚባለው በላይ ጥያቄ ነው የፈጠረብኝ ማለት ነው። እና ብሩኬ እንዴት ነው ልታመን የቻልከው? ይሄ ነገር አሳማኝ ነገር ነው? ያሳምንሃል? አሪፍ ነው ብለህ ነው ወይስ ምንድን ነው? አልገባኝም። እና የምታረጋቸውን ነገር ብሩኬ በደንብ አድርገህ ማሰብ አለብህ። ምን እያረኩ ነው ያለሁት? ምን አይነት ስህተት ነው እየሰራሁ ያለሁት? ለምንድን ነው ይሄን ያረኩት ምናምን የሚለውን ነገር በደንብ አድርገህ አንደርስታንድ ብታደርግ እንደኔ አሪፍ ነው ብዬ አስባለሁ። ዝም ብሎ ገስት ውሳኔ ምናምን ተወስኖ እንደዚህ ማድረግ አለብኝ በቃ እንደዚህ መሆን አለበት ተብሎ የሚወሰን ውሳኔ በጭራሽ የለም። ገባህ? በጭራሽ ማለት ነው። የምትወስናቸውን ውሳኔ በደንብ አድርገህ አንደርስታንድ ማድረግ አለብህ። ምንድነው የወሰንኩት? ለምንድነው ይሄን ያረኩት ምናምን የሚለው ነገር ለማንኛውም ማታ እንመጣበታለን። የሚሰደበው ይሰደባል። ብሩኬን ግን ተዋት፣ አትስደቡት። እግዚአብሔርን አትስደቡት። ብሩኬ ሲነገር አይሰማም። የዋህነት የሚባል ነገር ያጠቃዋልና አትስደቡት። ማርያምን ያሳዝነኛል። እኔ ከምር በጣም ነው የሚጨነቀው ምናምንና እንደዚህ እናንተ ደግሞ ባሰድቡት እንደኔ አሪፍ ነው ብዬ አስባለሁ። ለማንኛውም ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ